ነን ይበሉ። የእርሶን መምጣት በመጠበቅ ምድር ናፍቆት አስጨንቋታል። ፍጡራን አሚናቸውን ይጠብቃሉ። ሙሐመዱ ለሚን ይምጡ ናፍቀውናል። ወደ ኑር ተራራ ተጠርተዋል። በ40 ዓመት ዕድሜው በኑር ተራራ ስር ሂራ ዋሻ ውስጥ ኖት። የናፈቀው ጅብሪል ከሰማያት ወረደ። በፍቅር እቅፉ ውስጥ ከተተው። ፍጡራን ሁሉ የሰላምን መምጣት በጉጉት ይጠብቃል። ፍጡራን ሁሉ አንቱን ለማየት ናፍቋል። እርሶ በጽልመት ሌሊት ብርሃንን ፈንጥቀውልናል። እርሶ እርግጥም ያለህ ነቢይ ኖት። እርግጥም ታማኝ ኖት። እርግጥም ታማኝ ኖት። እርግጥም ታማኝ ኖት። ካላንቱ ማንም የላችሁ። 63 ዓመት ዕድሜ ሲደርሱ የላይኛው ጉጉት አመነጠቁ። ፍቅሮም በረታ። ብዙ ከሱፍ የተሰሩ ጫፉ ነጭ የሆነ ካፖርት ተደርበው ወደ ሰሃቦች ወጡ። ከመካከላቸው አንደኛው ተነስቶ የለበሱትን ይስጡኝ፣ ነፍሴና ቤተሰቤ ለእርሶ ፊዳ ይሁንና አለው። እንደወደዱት እያወቀ ለምን ጠይቆ ያለ ጥርጥር እምቢ እንደማይሉት እያወቀ እርሶም አውልቀው ሰጡት። የተቀደደውን ልብሶን ለብሰው ተመለሱ። እንደ ምርጫው ፈጣሪውን ሊገናኙ ሳምንት ብቻ ቀሩ። ብዙ ከሱፍ የተሰሩ ካፖርት ቢሰራሎትም አላህ እንዲለብሱት አልፈቀደም። ወደ ናፈቁት የላይኛው ዓለም ሄዱ። አሁን ሰማይ ከምድር በለጠች። በእርሶ ብቻ በሌላ ሳይሆን በአቡ ሁረይራ የላኩልን መልእክት ደርሶናል። ከእኔ በኋላ እንዲህ የሚሉ ሰዎች ይመጣሉ። ገንዘባችንና ልጆቻችንን ሰውተን ነቢያችንን ባየን ብለውት የለ። ለአነስም ለወንድምና እህቶቹት ያሉትን ፍቅር ነግረውታል። እኔ ሳዩኝ ያመኑብኝ ወንድሞቼ ናፈቁኝ ብለውት የለ። ፍቅሬ ሆይ ከመዲና የሚበላ የሆነው የትካዜን ኩታን ደርበው ኡመቴ ኡመቴ ሲሉ ነበር። መካ ሆነው ለሰዎች ሁሉ ያን ዱዓ ያደረጉ ነቢይ ሆይ በጉልበታችን ተንበርክከን ያለ እዝነት በእርሶ ይሁንብዎ ብለን ገብረናል፣ ቃልም እንገባለን። ከጌታው ባመጡት መልእክት አምነናል፣ መልእክቶንም አድምጠናል። ለትእዛዙም ታዛዦች ነን። ያ ረሱለላህ አሁንም በ40 ዓመት ዕድሜ ሆኖታል። አሁንም የኡመቱ መሪ ኖት። ሁሌም እንወዶታለን፣ ሁሌም እንወዶታለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁ አክበር አላሁ አክበር አላሁ አክበር። ተማሪ አሚርን እናመሰግናለን። አላሁ